በዛሬ ቪዲዮአችን ዱባይ ላይ በጣም ሰክሰስፉል ከሆኑ ትሬደሮች ውስጥ ኢትዮጵያዊን ትሬደር እናያለን። ፍሪ ሲግናሎችን ፖስት አደረግ ነበር። እያንዳንዱን ቴክ ያደረኳቸውን ትሬዶች በሙሉ ፖስት ያደረኩላቸው ነበር። ፊቱን እስከዛሬ አሳይቶ አያውቅም። የመጨረሻው ቪዲዮ የራሱ ላይ አሳይተዋል፣ ግን ብዙዎቻችሁ አላያችሁትም። ነው ትንሽ 4x4 የሆነች አንድ ክፍል ቤት የተከራዩት። ክፍሉ ቀዝቃዛ፣ ባዶና ብቸኝነት የሞላው ነበር። የቀኑ ውሎውን እናየዋለን። የዴይሊ ሩቲኑ የዛሬ የሙሉ ቀኑ ነው የምናየው። ፈቅዶልናል እንግዲህ ጁማ ነው ደግሞ ጁማ እንዴት እንደሚያሳልፍ መንገዳችን እናያለን። ብቻ ፊት ለፊት ነው ያለው እሱ ቤቱ። ብቻ አብረን ተከተለ። በነገራችን ላይ እነዚህ የምታዩቸው ሁለቱ መኪኖች የሱ ናቸው። በጣም ያማምራሉ። ልክ አዲስ በጣም የሚያማምሩ ሁለት መኪኖች አሉት ፊት ለፊት። ሬንጅ ሮቨሩና ያም ብቻ ነው ያው የሀብታ መኪና ነው። አላቆም ሰላም ለዚህ አሌክስ ቴና አሁን ነው ወደ ሰላም ልንሽ ዛሬ እንኳን ፊትና ታሳየንም። ያ ማስየት አለብኝ እንዴ ጋር ተስባለሁ። ከዚህ በኋላ ማስክ ነው ተን እንደምናየው እናንተ አይደለ? አዎ let's go guys ያ welcome ብለናል። ማን አለሻ ልንሽ ረጅም ጊዜ ሆነ ጫማ ነው ነው ብለው ኖ ግባ ወደማ ይሆነው ያ ቤተስታም እንኳን በሰላም ወደ ቤታችን መጣ። ጊዜ ሆነና ትንሽ ቆይዋ ረጅም ጊዜ ከተገናኘን ጋይስ ለመጀመሪያ ጊዜ አይደለም ሜክሲስ ሳገኘው በነገራችን ላይ እና ቤቱ ስመጣና ዛሬ ቀርጸው አብዛኛው አክቲቪቲ ስናደርግ ነው የመጀመሪያ ጊዜ ሊሆን የሚችለው። ብቻ በጣም ያምራል። በጣም አየሩ አሪፍ ታይም ላይ መጣ። አሪፍ ሰዓት ነው የመጣሁት። ምክንያቱም ጁንጁ ላይ ብትመጣ ኖሮ በጣም ሙቀቱ ራሱ ከባድ ነበር። ሰው ዛሬ ያንተን ቀን ውሎህን ነው የምንቀርጸው። ትሬድ ስታደርግ ብቻ የቀን ብቻ አክቲቪቲ ነው ዛሬ የምንቀርጸው እንደነገርኩህ። ስለዚህ መጀመር እንችላለን አይደለ? ያ መጀመር እንችላለን። ዛሬ አርብ ነው። ያው እንደማንኛውም መደበኛ የትሬዲንግ ቀን ያለውን የሆነ ኮልድ የሆነ ላይፍ ስታይል ነው ማሳልፈው። ምክንያቱም ብዙ ጊዜ ከሰኞ እስከ አርብ ባለው ጊዜ ውስጥ የትሬዲንግ ቀኖች ስላሉ ሞር ፎከስ ማድረገው ፊትነስ እና ሞር ትሬዲንግ ላይ ፎከስ ማድረግ እነዚህ ነገሮች ላይ ነው ፎከስ ማድረገው። ስለዚህ ዛሬ ደግሞ አርብ ነው፣ ያው ጁማ ነው። ስለዚህ አሁን ሰዓቱ ኦልሞስት ሞርኒንግ ነው። ከዚህ በኋላ ጂም ነው ትሬኒንግ ማድረገው። ከዛ ነው ያረፈርኩት እኔ እንደውም አብረን ጂም መስራት ያለብን ይመስለኛል። ለምን ቦክሲንግ አለ ዛሬ ቦክስ ፕሮግራም አለኝ። ኦኬ ስንት ሰዓት? ወደ 11 ሰዓት አካባቢ በኢትዮጵያ 11 ሰዓት ማለት ነው። ኦኬ ይቻላል። let's go። ስለዚህ እዚህ ያለህን አክቲቪቲዎች እኛ እንወስዳለን። ማግዘን አግዛለሁ፣ ማላግዘን ያው በመቅረጽ ስለዚህ መጀመር እንችላለን። ኦኬ ያው ቤቴችን ትመስላለች። ያው እዚህ ጋር ያሉት የኔ የድሪም ካሮች ናቸው። ላምቦርጊኒ ኤስቪጄ፣ ፈራሪ፣ በተጨማሪ ደግሞ ቡጋቲ ቺሮን። እነዚህን ያው ወደ ኔክስት 1-2 years ኦን ማድረግ አለብኝ ብዬ አስባለሁ። ኢንሻአላህ ያ ሶ አሁን እዚህ አይ ቲንክ ካልተሳሳኩኝ ለሊት ለ30 ስትነሳ እዚህ ነው የምሰግደው አይደለ? ያ ብዙ ጊዜ አንዳንዴ በጣም አርፍጄ ከሆነ የተነሳው ቤት ሰግዳለሁ፣ ግን አብዛኛውን ጊዜ መስጊድ ሄጄ የምሰግደው ሱብሂ ላይ። ብዙ ጊዜ የምነሳው በሌሊት ነው። ከዛ ወደ ሱብሂ እሄዳለሁ። ከሱብሂ መልስ የተወሰነ ሪፍሬሽ አድርግና ማርኬት ሪካፕ አደርጋለሁ። ከዛ ኦልሞስት ቦዲ ኤክሰርሳይዝ ነው የማደርገው። ትሬኒንግ ወይ ቤቴ መስራት ካለብኝ ያው እዚህ ጋር የቦክስ ትሬኒንግ አለኝ፣ የተለያዩ ዳምፔሎች አለኝ እና ዩዥሊ ሩጫ ነው የማደርገው። ምንም ወርክአውት ማልሰራ ከሆነ ኦልሞስት 20 ሚኒት ሩጫ እሮጣለሁ። ከዛ የተወሰነ ኤክሰርሳይዝ ፎርም አደርጋለሁ። ይሄ ሳሎን ነው ወደ ላይ ነው ያሉት መኝታ ቤት አላስ ይሄ ሊቪንግ ሩሙ ነው። ከዛ የትሬኒንግ ሴትአፕ እና ቤድሩም ያለው ከላይ ነው። ያ ማለት ልክ ከእንቅልፍ እንደመጣ ፊት ለፊት ስለምታያቸው ያ ትልቅ ድል ነው ሲባል ነበር በሚሰራለት ኖ ትነሳና ይሄንን ታይና ዱዓ ታደርጋለህ። ገባ? ይሄ በጣም ቤስት ስትራቴጂ ገባ? ከዛ በኋላ ያው ኢንሻአላህ ብለህ ወደ ስራ ደግሞ ትመለሳለህ። ያ ፐርፌክት። ይሄን ይመስላል የቀን ውሏችንን በዚህ እንጀምራለን። እስቲ አሌክሳን
አብረን ጁማ ምን ይመስላል አርብ ቀን የሀብታም ውሎ ነው ዛሬ ነው የሀብታም የትሬደር ውሎ ሀብታም አይደለም እንዳስ ያ ይሄ ነው የኔ ትሬዲንግ ሴታፕ ለምታው እዚህ ጋር ነው የኛ ሪል ጆብ ያለው ቪዲዮ ላይ የምናያት ቻት ጎልድ ናት እኔ ትሬድ ማድረገው ጎልድ ነው እና ኦልሞስት 4 አመት ሊሆን ነው ጎልድ ማርኬት ላይ ኦኬ ስቲል ትሬድ ማድረገው ጎልድ ነው እዚህ ጋር የምታየው የጎልድ ፕራይስ ነው ማለት ነው ስለ ፎሬክስ ትሬዲንግ ታውቃለህ ያ ሂንቱ አለኝ ኦኬ ያ ዛሬ ለምን አላስተምርህም ቻው በነፃ አገኝቻለሁ ዛሬ ኮርስ ኦኬ ያ ከመጣሁ አይቀር ያው ልምድ ቦስ ታሪፍ ነው ያ ይሄኛው የትሬዲንግ ሴታፕ ነው እዚህ ጋር እንደምታየው ኤክስ ስናይፐር ሎጎ ነው ያው አንዳንዴ ስትሪም ስለማድረግ ይሄን ስፖት ላይ እጠቀማለሁ እዚህ ጋር ደግሞ የምታየው አሁን በቅርቡ የምጀምረው from 300 to $100,000 ቻሌንጅ አለኝ ከ$300 ነው 100,000 ያ ራሴን ቻሌንጅ ለማድረግ አስቤያለሁ እና ያንን ቻሌንጅ ለማድረግ አስቤያለሁ ግን ከረንትሊ እያደረኩት ያሉት አለ from $500 to $10,000 ኦኬ right now $7,000 ላይ ያለ ነው ማለት ነው ዋው like 7,000 ነው think ያ $7,000 ከ507,000 ደርሳቸዋል ያ ይሄ ነው የትሬዲንግ አካውንቱ እዚህ ጋር እንደምታየው ዲፖዚት ያደረኩት $500 ነው እነዚህን ሁሉ ትሬዶችን ቴክስ አድርግ ከኮሚኒቲ ጋር ነው ቴክ ያደረኩት ስገባው ስወጣው ብሬክ ኢቭን ሂት ያደረገብኝ ኤስኤል ሂት ያደረገብኝ አሁን ከረንትሊ ያለ ነው ወደ 7,000 ያ ማለት ወደ $6,500 ነው ፕሮፊት ያደረግነው ማለት ነው ስለዚህ ከረንት 7,000 ላይ ያለ ነው ስለዚህ 10,000 ለመሙላት ትንሽ ነው ይቀራል ማለት ነው ኦልሞስት ድል ያ ምክንያቱም ይህንን ላደረግበት የፈለኩበት ሪዝን ምንድነው ትሬዲንግ ላይ ትልቁ ነገር ኮንሲስተንስ ነው ምክንያቱም እዚህ ማርኬት ላይ ቶሎ ገንዘብ መስራት ትችላለህ ቶሎ ገንዘብ ሉዝም ታደርጋለህ ግን ኮንቲኒየስሊ ፕሮፊታብል ሆነ ለመቀጠል ምን ያስፈልጋል ዲሲፕሊን ያስፈልጋል ያንን ዲሲፕሊን እንዴት ማምጣት አለብህ የሚለው ነገር ላይ ነው መስራት ማለት ነው ለዛ ነው እኔም ሞር ዲሲፕሊን እየሆንኩ እነዚህን ስሞል አማውንት ያላቸውን ካፒታል ግሮ ማድረግ ላይ ጀመርኩት ማለት ነው ፐርፌክት ሶ አሁን እዚህ ጋር ሉዝ ያደረከውም አለ ጌን ያደረከውም አንድ ላይ ያለ ማለት ነው ያ ኦልሞስት ይህንን አካውንት ከጀመርኩ 18 ቀን ነው የሚሆነኝ the first trade almost $430 profit አግኝቼ ነበረ the second trade $3 ነው ፕሮፊት ያደረኩት ምክንያቱም ማርኬት ኦልሞስት ወደ $500 ሄዶ ነበር ግን ፕላኔን ሂት አላረገውም ስለዚህ ሲመለስ ብሬክ ኢቭን ነካብኝ ከዛ በኋላ ፕሮፊት ማድረግ ቻለው እዚህ ጋር እንደምታየው $1,500 ከዛ በኋላ $300 ሎስ አደረኩ ከዛ the next $1,000 the next $3,700 ፕሮፊት አደረኩ ማለት ነው መጨረሻዋ ነች ከሁሉም ሃይስት እንትን ያለች ቢገስት የነበረው ስቲል ምንድነው ትሬዲንግ ላይ ብዙ ጊዜ አለ ሰዎች ፕሮፊቱን ሲያዩት ይሄኛውን ፕሮፊት ባደረግ ብላ ያስባሉ ግን ሎዝም ሊሆን ይችላል ምን ያክል ነው ሪስክ ያደረኩት ለዚህኛው ኤግዛክት ኦልሞስት ወደ $1,100 አካባቢ ሪስክ አድርቻለሁ እና ስለዚህ ለዛው ነው ይሄንን ፕሮፊት ያደረኩት ማለት ነው ስለዚህ እዚህ ነው ቁጭ ብለን ትሬድ የምናደርገው ያው የትሬደር ላይፍ ብዙ ጊዜ እንደሚታየው ኢዚ ይመስላል አልወጣኝም ግን ላይክ ቱ ቢ ሆነስት እዛ ጋር ቪዲዮ ላይ እንደሚታየው ከሆነ የሆነች እስከሆነች ነገር አድርጋችሁ ሌላ ስራ መሰሩ ነው የሚመስለው ላይክ ከፍም ዝቅ አለም ምናምን ነገር የሆነች ደቂቃዎች ብቻ የምታዩት ነው የሚመስለው ላይክ ይሄን ያህል ስታቲክስ ለዛው እንደዚህ አይነት ስክሪን የምትፈልጉት ዋይድ አድርጎ ሙሉ ለሙሉ በትኖ እንዲያሳያችሁ ነው አይደል ያ እንደዚህ ተለቅ ያለ ስክሪን እኔ የምጠቀምበት ሪዝን ምንድነው ማርኬቱን ሰፋ አድርጌ እንድመለከት ያስችለኛል ምክንያቱም ይሄ ማርኬት ዳታ ፕሪቪየስ ዳታ ላይ ያተኮረ ነው አናላይሲስ ስታደርግ ማለት ነው ስለዚህ እዚህ ጋር እኔ አናላይዝ ማድረገው ፕሪቪየስሊ ያለው ማርኬት አናላይዝ ላይ ወይም የማርኬት ዳታ ላይ ትኩረት አድርጌ ነው አናላይዝ ማድረገው ስሞል ስክሪን ካለኝ ይህንን ብቻ ነው ማየው ቢግ ካለኝ ደግሞ እነዚህን ጨምሬ ማየት እችላለሁ ማለት ነው ስለዚህ the more you have like ብዙ ስክሪን ምንድነው ተለቅ ያለ ስክሪን ባለ ቁጥር አናሊቲክስ በደንብ የማድረግ ድሪክስ ያ በደንብ እይታ ሰፋ የማለት አቅም ይኖራል ፕላስ ደግሞ 2-3 ታክሶችን በአንድ መስራት ይችላል ፎር ኤግዛምፕል ትሬዲንግ እዚህ ጋር አስቀምጨው ቴሌግራም ማውራት ይችላለሁ ዋትስአፕ እዚህ ጋር ኮሙኒኬት ማድረግ ይችላለሁ ቪዲዮ ማየት ይችላለሁ ያ
እኛ ለቪዲዮ ኤዲቲንግ የምንጠቀምበትን ስክሪን የሚያስመኝ ስክሪን ነው። ትሬድ እዚህ ጋር እያየን በጣም ያምራል። ላይቶችም ያምራሉ ምናምን ነገር። ትሬዲንግ ዛሬ አለ ኦልሞስት አሁን ገና ማርኬቱን አናላይዝ ያደረኩት ነው። አሪፍ የትሬድ ኦፖርቹኒቲ ካለ ትሬድ ቴክ እናደርጋለን። በቻሌንጅ አካውንቴም ማርኬቱ በሆን ሪስክ ሃይ ከሆነ ደግሞ በፐርሰናል አካውንቴ ቴክ ለማድረግ አስባለሁ ማለት ነው። ዛሬ አብረን ትሬድ ቴክ እናደርጋለን። ሰዓቱን እናያለን። ኦልሞስት ጁማም ስላለኝ ዛሬ ከጁማ ሰላት በኋላ ይሆናል የማርኬት ፖቴንሻል አድርገን ቴክ የምናደርገው። ከዛ በኋላ ያለኝ ፕሮግራም ወደ ቦክሲንግ ሴሽን አለኝ። ከዛ በፊት ግን ሾፒንግ ማድረግ አለብን፣ ምክንያቱም ለአንተ የትሬኒንግ መግዛት አለብን። ለከነገሩ ኦልሬዲ ቀንን ነው ማሳለፈው። ስለዚህ ናይስ ሙሉ ቀኔ ስለሆነ አንተም አንድ ላይ እናሳልፋለን። ሌትስ ጎ ጋይስ። አሁንም ይቀጥላል፣ አላለቀም። በዚህ አጋጣሚ ምርትና አገልግሎት ማሳወቅ ፈልጉ ሰዎች ታች ጋር የምታዩት የቴሌግራም አካውንታችን አለ፣ ሴቭ በማድረግ ያውሩ። ከዛ ውጭ ደግሞ ቲንግስ ጊፍት መላክና ሰፖርት ማድረግ ቻናል የሚፈልጉ ሰዎች $5 ጀምሮ የሚፈልጉትን ያህል መላክ ትችላላችሁ። አብራችሁ ነው ገና ተጀመረ ነው፣ አላለቀም ገና ብዙ እንሄዳለን። ሰላም ወደ ኤክስ ስናይፐር ፋሚሊዎች እንዴት ናችሁ? ዛሬ ከአሌክስ ጋር የኤክስ ስናይፐር ሴታፕ ተገናኝተናል። በነገራችን ላይ ኤክስ ስናይፐር ጋር ትሬድ ስናደርግ ያለውን ፓርት እንዲሁም ሌሎች ትሬድ ላይ ያሉት ነገሮችን ደግሞ እሱ ዩቲዩብ ቻናል ላይ ያገኙታል። አርብ ለጁማ ሳይክል ነው ብትይዛት የሚል ነገር አይቻለሁ። ደግሞ የሆነ ቪዲዮ ላይ አይቻለሁ ከዚህ በፊትና ዛሬ እቺን ነው የምንይዛት። ኋላ ተጭኝ ነው የሚሄደው ወይስ? ብዙ ጊዜ ጁማ ሲሄድ እዚህ ትራፊክ ስላለ መኪና ይዤ አልሄድም እና በሳይክል ላጥ ያልክ ትሄዳለህ። ከዛ ሰላትን ሰግደህ ቶሎ መምጣት ትችላለህ። ግን ያው ብዙ ጊዜ ሙቀት ሲሆን መኪና ይዤ እሄዳለሁ። ዛሬ በመኪና መሄድ እችላለሁ፣ አየሩን አሪፍ ስለሆነ። የትኛዋን ነው የምትይዛት ዛሬ? ምንድን ነው የሚባለው መኪና ስሙ? ቼቭሮሌ ኮርቬት። አሁን ስሙን እንደጠራው ነው። እሺ ወደ ኋላ አውጣውና እንትን እንላለን። መኪናው ግሪን ስራ አሁን የሰማችሁትን መኪና እንትን የስልክ ጥሪ ነው የሚሆነው ከዚህ በኋላ። ትሬዲንግ የሚያደርግበት ቀን ቢሆንም ለጁማ ግን አቋርጦ ወጥቶ ነበር። ይሄ ማለት እሱ ምን አይነት ሰው እንደሆነ የሚያሳየን አንዱ ደስ የሚለው መገለጫው ባህሪ ነው። ከሰላት እንደተመለሰ ቀጥታ ሄድነው ምግብ ወደምንበላበት ቦታ ነበር። ሰዓቱ የጾም እንደመሆኑ መጠን እኔም ጾመኛ እንደሆንኩ ነግሬው እሱም የኔን ፍላጎት አክብሮልኝ የጾም ምግቦች ማገኝበት ቦታ ነበር። ምግቡን እየበላውም አንዳንድ ጥያቄዎችን እየጠየቅኩት ነበር። እሺ እየበላን እንግዲህ አንዳንድ ጥያቄዎች ልጠይቅህ። እስከዛሬ ትሬድ ካረካቸው ቢገዝ ሉዝ እና ቢገዝ ዊን መቼ ነበር? ኢሞሽኖች የሁለቱም ጊዜ እንዴት ነበር ያሳለፍካቸው እነዚህን ጊዜያቶች? ምክንያቱም ለትሬደሮች እነዚህ ጊዜያቶች ይከብዳሉ ብዬ አስባለሁ። ያው ቢገስት ሎስ የሚለውን ኦልሞስት ሎስ ስትራይክ ከሚለው አንፃር ነው። ሎስ ስትራይክ ማለት በተደጋጋሚ ሎስ ስታደርግ ምንድነው የምታደርገው? ቤዚክሊ ላይክ ላስት ይር 2024 ጃንዋሪ ላይ ኦልሞስት ሎስ ስትራይክ ላይ ገብቼ ነበር በተወሰኑ ዊኮች ማለት ነው። እና ምንድነው ያደረኩት? በጣም ኢሞሽናል መሆን ጀመርኩ። ስለ ኢቭን ኢፍ ላይክ ዊ አር ሂውመን እኔ ፕሮፊታብል ትሬደር በሆን ራሱ በጣም ሞር ራስን ትሪገር ባረከው ቁጥር ኢሞሽናል የመሆን ባህሪ ይጨምራል። ፕላንን ፎሎ አፕ አታደርግም። በዛ ምክንያት በጣም ግሪዲ ሆኜ ነበር ራሴ ነው ያለው። ከዛ በኋላ ምንድነው ያደረኩት? ለ15 ቀን ትሬዲንግ አቆምኩ። ሞር ሪከቨር ማድረግ ጀመርኩ። አናላይዝ ማድረግ ጀመርኩ። ችግሬ የቱ ጋር ነው የሚለውን ነገር ማወቅ ጀመርኩ ማለት ነው። ከስትራቴጂ ሊሆን ይችላል፣ ከታይም ሴሽኑ ሊሆን ይችላል። የሆነ ብቻ ያጠፋው ጥፋት አለ። እኔ እንደዛ ሎስ ስትራይክ ላይ ሊገባ ነው። for the past 1 year ኦፍ ነበርኩ ማለት ነው። ስለዚህ እንደዚህ አይነት ታይሞች እኔ ጋር ልክ እንደመጡ እንዴት ነው ፊክስ ማድረገው? በጣም ሎስ እያደረኩ እንደሆነ ዲቴክት ሳረግ አቆማለሁ። ኦኬ አቆምና ቼክ አደርጋለሁ ማለት ነው። ማቆም ኢሞሽንን እንዲያረጋጋና አንተ ፎከስ ወደ ስራው እንድታረግ ያደርጋል፣ ወደ ራሴ እንድመለስ ያደርገኛል። ምክንያቱም ገንዘብ ነው ሪስክ እያደረክ ያለው ኤቭሪ ዴይ። ገንዘብ ስለሆነ ሪስክ የምታደርገው ኢሞሽናል ትሆናለህ፣ ብትፈልግም ባትፈልግም ማለት ነው። እሺ በተቃራኒ ደግሞ ሳይድ ላይ ዊን የምታረግ ጊዜ ወር ቢገስት ዊን የሚመጣ ጊዜ
ቢገስት ዊን የመጣው በዚህ ዓመት ነው ላይ ነበር መሰለኝ። ያ one of my biggest monthly win ያደረኩት this year ነው። እንዴት ነው እነሱ ጊዜያቶች ኢንጆይ የምታደርጋቸው? ያ at the end of the month like አሪፍ ፔኔል ነበርኩ። ከዛ አሪፍ ማኒ ነው አውጣውና ኢንቨስትመንት ላይ ታስቀምጠዋለህ ምናምን በጣም ኤክሳይትድ ነው የሆንኩት። ምክንያቱም በthe past 30 months ላይ ያውቃለሁ ምን ያክል ሬንጅ ፕሮፊት እንደማድረግ ምን ያክል ደግሞ ሎስ እንደማድረግ። ግን that month also ሪስኬን ትንሽ ከፍ ስላደረኩት ነው ያን ያክል ፕሮፊት መርጅ ሊመጣ የቻለው። ፕላስ የማርኬት ኮንዲሽኑ ደግሞ አሪፍ ነበር ማለት ነው። ስለዚህ ገጠመ ነገር ነው የሆነው ማለት ነው። ያ ለዛም ጭምር ነው። ግን ያው እንደዚህ አይነት ታይሞችም ሲመጡ ሞር ዲሲፕሊን ሆነ ሞር ኢሞሽናል ሆነ ኤክሰስ አለመሄድ ሎስም ስታደርግ ፕሮፊትም ስታደርግ ማለት ነው። ራስን ኮንትሮል ማድረግ የምትችለው ሎዝ ላይ ብቻ አይደለም ጌኑ ላይም እሱም ትንጋር ማለት ነው። ያ ጌኑ ላይ ደግሞ በጣም ሪስክ እንድታደርግ ያደርጋል። በጣም ፕሮፊታብል ሆኛለሁ ምናምን ተለና ያለህን ገንዘብ በሙሉ ልታውጣና ልታስቀምጥ ትችላለህ። ለዛ ነው ፕሮፊት አድርጌያለሁ ናይስ ታውጣዋለህ፣ ኢንቨስትመንት ላይ ታስቀምጠዋለህ፣ ኦሪዮ ነገር ትገዛበታለህ። የዛኔ እንደው ሞር ትሬዲንግ ቫልዩ ይስጠው ትመጣለህ። ምክንያቱም ላይፍን ስትራክቸር እያሳዘለ ያለው ትሬዲንግ ነው። ለዛ እንደዛ ነው ኢሞሽንን መቆጣጠር አለበት ምናምን ነገር አይደለ? እንዴት ነው ፍርሃትህን እንትን ልትል የምትችለው? አንዳንዴ የሆኑ ሪስኮች አሉ በጣም እንትን የሚልክ ያለ አይደለ? የፍርሃት መጠንን ከፍ እንዲያደርጉ የሚያደርጉ እነሱ እንዴት ነው ኮንትሮል ታደርጋቸው? ያ ሁሉም ሰው ታውቃለህ ኢሞሽን አለው። ለምሳሌ ፐር ዴይ ሪስክ ከማድረገው በላይ በጣም ሪስክ ማድረግ ከሆነ በአንዴ ነው ኢሞሽናል ነው ይሄ አለ። ምክንያቱም ሰውነታችን ያለመደውን ነገር የምንሰጠው ከሆነ ሪያክሽኑ ምንድነው? ያለመድነውን ነው የሚሰጠን። ስለዚህ እኔ ብዙ ጊዜ ሪስክ ማድረገው ማቆም ካልኩሌትድ የሆነ የአካውንት ሪስክ ነው ማለት ነው። ምክንያቱም ለምን ኢሞሽናል ገባ I have capital። ስለዚህ ያ ካፒታል ላይ ሪስክ ማኔጅመንት ተጠቅሜ የሆነ ያክል ፐርሰንቴጅ ሪስክ ባደርግ የሆነ ያክል ደግሞ ሪተርን ኢንቨስትመንት አገኛለሁ ማለት ነው። ስለዚህ ሪስክ ቱ ሪዋርድ ሬሽዮ አሪፍ ይሆናል። ግን አሁን በጣም ሪስክ ማድረግ ከሆነ ጋምብሊንግ ይሆንብኛል። ገባ ማርኬቱ ወይ ይዞ ገደል ይገባል ወይ ደግሞ ይዞ ብሪክ ይላል ነገር። እንደዚህ አይነት ፕሮባቢሊቲ ውስጥ ላይፍ የምታስቀምጥ ከሆነ ብዙ ጊዜ ሎስ ነው የምታደርገው። ምክንያቱም ኢሞሽናሊ ሬዲ ያደርግላል ለዛ ነገር። ቀለል ያለ ጥያቄ ልጠይቅ ከዚህ ጋር ተያያዘ። ተከታታይ ቀናቶች ላይ ሎዝ ብታረግ ምንድን ነው ልታረግ የምትችለው? ትሬዲንግ አቆማለሁ። ላይክ መጀመሪያ የምታረጋት ነገር ምንድን ነው? መጀመሪያ የማደርገው ነገር ትሬዲንግ ማቆም። ላይክ አሁን ለምሳሌ ከሰኞ እስከ ዓርብ ሆነ ሉዝ ነው። ዛሬ ዓርብ ነው። ላይክ አድርገውና ከሰኞ ጀምሮ ነበር። ያ ስለዚህ ከሰኞ እስከ ዓርብ ድረስ አንዴ ተከታታይ ሎዝ ካደረግኩ ምንድን ነው የማደርገው? ቅዳሜና እሑድ ትሬድ የለም። ትሬዲንግ በተቻለኝ መጠን ሪቪው ለማድረግ ሞክራለሁ። ያለፈው ሳምንት ኔክስት ትሬድ ደግሞ የማደርገውን አንደኛ ሪስኬን በጣም ቀንሳለሁ። ሪስኬን ሚኒማይዝ አደርጋለሁ። ፕላስ ደግሞ ትሬዶችን ሞር አቮይድ አደርጋለሁ። ስለዚህ ሞር ትሬዶችን አቮይድ ባደረኩ ቁጥር ስለ የሆነ ኢሞሽናል የሆነ ይህንንም ልግባ አትልም። አሪፍ የሆነ ሴታፕ ትፈልጋለህ። ኤ ፕላስ የሆኑ ሴታፖችን ማርኬት ላይ እየጠበቅህ ነው የምትቀረው። ያ ማለት በሳምንት ውስጥ 2-3 ትሬድ ብታደርግ ትችላለህ። ኦር ላስት ዊክ 5-6-7 ጊዜ ትሬድ ቴክ ካደረግ ዲስ ዊክ ደግሞ ምንድነው ቀንሷለህ ማለት ነው። ስለዚህ ትልቁ ነገር ምንድነው? ራስህን ኮንትሮል ማድረግ እና ካፒታልህን ፕሮቴክት ማድረግ። ካፒታልህን ፕሮቴክት ካላደረግ ኔክስት ትሬድ ማድረጊያ ብር የለም ዛሬ ብሎ ካደረግከው ማለት ነው። ስለዚህ ያ ነው ትልቁ ነገር እዚህ ትሬዲንግ ላይ ኮር የሚባለው ነገር። እዚህ ድረስ እያያችሁ ከሆነ ከዚህ በኋላ ያለውን ደግሞ እጅግ በጣም ነው እየወደዳችሁት የምትሄዱት። ከምሳ ሰዓት በኋላ ደግሞ ያለውን የዓርብ ቀን የቀኑ ውሎውን ደግሞ እንዳስሳለን። እንግዲህ ወጥተናል። ከሰላት መልስ ነው እየተመለስን ያለ ነው። ቅድም ልንወጣ ስንል ትሬድ ገብቶ ነበር ኤክሲ እና እስኪ እንዴት ሆነ ላይክ እስከምንመጣበት ሞመንት ድረስ እስክታየው ድረስ ያለክ ማይንድ ሴትስ እንዴት ነበር? አላጓጓህም ወይ ምናምን? ኦኬ ቤሲክሊ የገባነው ትሬድ ይሄንን ከመግባታችን በፊት አናላይሲስ ስናደርግ ነበር ከሱ ጋር ቁጭ ብለን እና ይሄንን ትሬድ ልክ ስገባው ቤሲክሊ ኤክስፔክት ማድረገው እስከዚህ ድረስ መውረድ አቅም አለው ብዬ ነው። ግን ያው የማርኬት ፖቴንሻሊ ፕሪቪየስሊ ያለ ስትሮንግ ሰፖርት ሌቭል ስላለ ይሄንን ብሬክአውት እስኪያደርግ መጠበቅ አለብኝ። ስለዚህ ኦልሞስት ወደ $4,500 ሴኩር አድርገናል ማለት ነው። እዚህ ጋር ሃፍ ፖዚሽኑን ማለት ነው። ስቲል ፍሎት እያደረገ ያለ አማውንት አለ፣ ግን
ፖዚሽናችንን ክሎዝ አድርገናል። ስለዚህ እኔ እንደዚህ አይነት ትሬዶችን ብዙ ጊዜ ቴክስ አድርግ ምንድን ነው ትሬዶችን ከመግባቴ በፊት መጀመሪያ አናላይዝ አድርጋለሁ በደንብ ክሊርሊ ማለት ነው። ከዛ ያንን ትሬድ ስገባው የራሴ ሪስክ እና ሪዋርድ ሬሾ አለ። ስለዚህ ያ ማርኬት ይህን ያክል ከሄደ በስቶፕ ሎስ አለው፣ ማርኬቱ ደግሞ ይህን ያክል ደግሞ ሊሰጠኝ ይገባል ወይም ልጠብቅ ይገባል ብዬ ነው የማስበው ማለት ነው። ለዛም ነው አናላይዝ አድርግ ነው ሰላት እየሰገደ ነበር ወላ ትሬድ ኤክስኪዩት ያደረገኝ። ከዛ በኋላ ልክ እየበላን አይተዋል ማርኬቱ አሪፍ ፕሮፊት ላይ ነበረ። ከዛ በኋላ ሃፍ ፖዚሽናችን ደግሞ ክሎዝ አደረግን ማለት ነው። ትልቁ ነገር ዲሲፕሊን እና ትዕግስት በጣም ወሳኝነት አለው ትሬዲንግ ላይ። በተጨማሪ ደግሞ እነዚህ ነገሮች በስነስርዓት ሜንቴን ማድረግ የምትችል ከሆነ ደግሞ ራስን በስነስርዓት ኮንትሮል ማድረግ የምትችል ከሆነ እዚህ ጋር እንደምታየው ራሱ መጥቶ ታርጌትን ሂት ያደርጓል ወይ ደግሞ ሎስ ታደርጋለህ ማለት ነው። እሺ ግን አሁን ላይክ አሁን ለምሳሌ እናንተ ትሬድ ስታደርጉ ሲግናል ትለቃላችሁ ምናምን ነገር ለቴሌግራም እነሱ ላይክ ኤግዛክትሊ እናንተ የምትጠቀሙትን ነው ለነሱ የምሰጧቸው ወይስ ለቪአይፒ ተጠቃሚና ለኖርማል ተጠቃሚ የተለያየ ነገሮች ናቸው እነሱ የምሰጧቸው? ያ አሪፍ ጥያቄ ነው የጠየቀኝ። ቤሲክሊ እኔ ፍሪ ቪአይፒ ቻናሌ ላይ ፖስት አደረግ ሲግናል ምንድነው የማደርገው እኔ በቀን ውስጥ ትሬድ አደርጋለሁ እንዳልኩ ቅድም በቀን ውስጥ አንድ ትሬድ ኦር ከበዛ 2 ትሬድ ነው ቴክ የማደርገው። ስለዚህ ያንን ትሬድ ደግሞ ሼር አድርጋቸዋለሁ። ሴታፔን ይህን ማርኬት ልገባ ነው እዚህ ጋር ነው ኤክስፔክት ማድረገው የሚለውን የኔን የማርኬት እይታ ጭምር ነው መስላቸው ማለት ነው። ግን አሁን ለምሳሌ ቅድም እንዳልኩ አሁን ከረንትሊ የጀመርኩት ቻሌንጅ አለ። ኤቭሪ ትሬድ እዚህ ጋር ማየውን በሙሉ በቻሌንጅ አካውንት ቴክ አላደርግም። ቅድም እንዳልኩ ቻሌንጅ ማለት ዲሲፕሊን እና ዴዲኬሽን ስለሚያስፈልገው እሱ ራሱ በስነስርዓት ለእሱ የሚያስፈልጉ ትሬዶችን ይዤ ነው ትሬድ ማድረገው። ፕላስ ከመግባቴ በፊት ደግሞ አናውንስ አደርጋለሁ። ምክንያቱም ፎሎ አፕ እያደረጉኝ ያሉ ልጆችም ስላሉ ማለት ነው። ያ ይጠብቁሃል ኢን ሴም ታይም ደግሞ እንትንም ይኖረዋል ማለት ነው። ያ እኔ ኤግዛክትሊ የምገባቸው ፖይንቶች ላይ ነው ፖስት ማድረግላቸው። ስለዚህ ተመሳሳይ ማርኬት ነው ያለን። እኔ እዚህ ጋር ማየው ማርኬት እነሱም በራሳቸው ላፕቶፕ ያዩታል። ምገባውንም ፎሎ አፕ ማድረግ ይችላሉ ማለት ነው። ሌላ በጣም ልጠይቅህ የምፈልገው ነገር ምንድን ነው ላይክ ትሬደር ባትሆን ኖሮ ኦር ትሬዲንግ የሚባል ነገር ባይኖር ኖሮ ኤክሲ ምን ላይ እናገኘው ነበር ኦር ምን ላይ ነበር ሊሆን ይችላል የነበረው? ትሬደር ባልሆን ኖሮ ፕሮባብሊ የሆነ የተሻለ ቦታ ሆናለሁ፣ ግን በምን አይነት የስራ ዘርፍ እንደሆነ ግን አላውቅም። ምክንያቱም ኦልሞስት ትሬዲንግን ኢቨን በጀመርኩበት ሰዓት ላይ በጣም ብዙ የስራ መስኮት ላይ ራሱ ሳንኳኳ ነበረ። ዩቲዩብ ሳንኳኳ ነበረ፣ ኤስኤምኤም ሳንኳኳ ነበረ። ስለዚህ የሆነ በጣም ብዙ ነገሮችን ስለመሞከር የሆነ በአንዱ ነገር ግን ፕሮፊታብል እንደመሆን አምናለሁ። ኢቨን ኢፍ ትሬዲንግ ባይሆን እና ባይሳካ ራሱ ማለት ነው። የዩቲዩብ ጀርኒ ክሊት ነበረ? የዩቲዩብ ጆርኒ እንዳንተ አይደለም። አንተ ያው እናንተን እያየን ነበረ ብዙ ነገሮችን ስንሰራ የነበረው። ስለ ያው ዩቲዩብ ላይ በደንብ ዴዲኬሽን ይፈልጋል። ፕላስ በደንብ ኦሪጂናል ኮንተንት ክሬት ማድረግ መቻል አለብህ። እኔ ግን ያው ኦሪጂናል ኮንተንት ላይ ያን ያክል አልነበርኩም። የሆነ ኤዲቲንግ ላይ ነበርኩ። ያ ማለት የሰው ኮንተንት ትጠቀማለህ፣ ኮፒራይቲንግ አለ፣ ዲሞኔታይዜሽን አለ። እነዛ ነገሮች በጣም ሀስል ያስደርጉኝ ነበር። ግን ያው ሪል ሀስል ወደ ሪል ወርኩ ደግሞ ስትገባ ያው አንተ አሁን ለምሳሌ ራስን ቪዲዮ ሪከርድ አድርገህ አስለምደህ ከዜሮ እዚህ ደረጃ ላይ ይደርሳል። ኢቭን 500,000 ኦልሞስት ሊገባ ነው። ያ ስለዚህ ያ ማለት ቢግ አቺቭመንት ነው እና በጣም ትልቅ ሃርድ ወርክ ደግሞ ይፈልጋል። አሁን ራሱ የነገርከኝ 2 ሰዓት 5 ሰዓት ኤዲቲንግ ላይ ቁጭ ትላለህ። ኢማጂን ያ ማለት እኮ እኛ አሁን አንድ ቀን ሙሉ ትሬዲንግ ላይ ቁጭ ብለን ሎስ አድርገን እንደመውጣትም አለ አንዳንዴ። ስለዚህ ሁሉም ፊልዶች የራሳቸው የሆነ ሀስል አላቸው። ኢቨን ኢፍ የሆነ የተሻለ ገንዘብ ራሱ ሜክ ብታደርግበት ማለት ነው። የሆነ ስራ ላይ ስንኖር ሁላችንም በሚባል ደረጃ ሞቲቬት የሚያደርግን ነገር አለ። ላይክ በመጀመሪያ ላይ ከሆነ የሆነ ነገር ለመግዛት እንላለን። ልጅ እያለን የሆነ ነገር አጠራቅመን ለዚህ እንደምንለው አለ አይደለ? ልክ እንደዛ ላይክ ሁሌ ሞቲቬት አድርጎ ይሄ ስራ ላይ ዴዲኬትድ ሆነ እንድሰራ የሚያደርግ ምንድን ነው? ኮንስታንት ሆኜ ትሬድ እንዳደረግ ሞቲቬት የሚያደርገኝ ፕሪቪየስ ድሮ የሆነ ያንግ ያለው በነበርኩ ጊዜ ያለኝ ድሪም ነው። ኢቭን ስቲል ቪዲዮዎች አሉኝ እና ያቸዋለሁ። እነዛን ቪዲዮዎች ሳይ ምንድነው ድሮ ስለ ነበር የሆነ ምንም ባሌለኝ ታይም ይህንን ቀን አስታውስ፣ በጣም እዚህ ጋር የለፋው ልፋት ነው እዛ ጋር ያደረሰ ስለምል ስቲል ገና መጀመሪ ነው። በጣም ብዙ ድሪሞች አሉኝ ታች ላይ ያሳየውን እነዛን ነገሮች ራሱ ኦን ማድረግ አለብኝ። ጀስት ከማቴሪያል አንጻር ማለት ነው።
ፕላስ ደግሞ ያው ማቴሪያሊስቲክሊ ያን ያክል ዲፔንድ ባልሆንም በራሴ ደግሞ የሆነ ያሉኝ አቺቭመንቶች አሉ እነዚህ ነገሮች ላይ መድረስ አለብኝ ብዬ የማስባቸው ማለት ነው። ስለዚህ ለነዛ ጎሎቼ ነው የምሰራው። ሁሉ ጊዜ ዲሞቲቬት ሊያደርግ ሲፈልግ እነሱን ታያቸዋለህ? አስታውሳለሁ። የድሮ ቪዲዮ ነው የማየው። አሁን ለምሳሌ በዚህ ሰዓት ዲሞቲቬት የምሆንበት ታይም ካለ ስልክ ያለች ላሳየ። በዚች ስልክ ነው ሁሉም ነገር የተጀመረው። እስካሁን ድረስ አለች። ያ ሀው እንዴት ለምንድነው ታውቃለህ? የምጠይቅ እንደዛ የሆነ እቃ መግዛት ልፈልግ ትችላለህ። ኦር በትሬድ ብር አንሶ ምናምን ነገር ጨመረ ትሬድ ለማድረግ ትፈልጋለህ እና እንዴት እስካሁን አልተሸጠችም? ኦኬ ይሄኛው በዚህ ስልክ ነው ሲጀመር ወደ ፕሮፊታብል ራሱ የመጣሁት። የዛኔ the first $500 ዊዝድሮ ሳደርግ ምናምን ነገር በዚህ ስልክ ነበረ ዊዝድሮ ያደረኩት የመጀመሪያ ስልክ ስገዛ። እንደዛውም ለራሴ የምፈልጋቸውን ነገሮች ማሟላት ስጀምር ራሱ እቺ ስልክ ነበረች ማለት ነው። ከዛ በጣም ብዙ ፋይል አላት። ኢቭን right now ብዙ ቪዲዮዎች ራሱ የዛኔ የቀረስኳቸው ቪዲዮዎች ራሱ እዚህ ላይ ያሉና ሳይ ምናምን ያ ብዙ ሚሞሪ ነው የሚያስተውሰው። እስከዛሬ 4 ዓመት በፊት ነውና ስለዚህ ብሮ ከዛ እዚህ ደርሰናል። አሁን ደግሞ በዚህ ሰዓት እንዴት ዲሞቲቬት ልትሆን ትችላለህ? ያ ምንጊዜም ቻሌንጅ አለ፣ ግን ስቲል ያው ዱዓ ማድረግ ነው። ከዛ ሞተር ነው። አሁን እዚህ ያለን እንትን ጨርሰናል ወይስ? የትሬድ ሴክሽናችን ኦልሬዲ ጨርሰናል። ማርኬቱን የምንጠብቀው ምንድነው ፕሪቪየስሊ ያለውን ሰፖርት ሌቭል ብሬክ አውት እስኪያደርግልን ነው። ስለዚህ ከዚህ በኋላ ያሉን አክቲቪቲዎች እናደርጋለን። አሁን የምንሄደው ወደ ሾፒንግ ነው። ከዛ በኋላ የተወሰነ የስፖርት ነገሮችን መግዛት አለብን። ለሱም ለኔም እኔ አለኝ፣ ግን ያው ለሱ መግዛት አለብን እግረ መንገድ በዛው። ያ ከዛ በኋላ እዛ ያለው ነገር ማሳያችሁናል። ሌትስ ጎ ጋይስ። አሁን ወዴት ነው እየሄድን ያለ ነው? አሁን ወደ ሞል ነው እየሄድን ያለ ነው። የተወሰኑ ለትሬኒንግ የሚሆኑ ልብሶች እንገዛለን። ከዛ በኋላ ቦክስ ሴሽን አለን ኦልሞስት አራውንድ 12 ሰዓት አካባቢ። ቦክስ ሴሽን ቀጥሎ ወደ አክቲቪቲ እንሄዳለን ማለት ነው። ስለዚህ አሁን የምንሄደው እቃ ልንገዛ፣ ከዛ ለቦክስ የሚሆኑ እቃዎች ነው የምንገዛው። ያ ጀስት ለትሬኒንግ ለወርክአውት የሆነ የሚመቸው አለው አይደለ? ናይኪ ስቶር ኦር አዲዳስ እንሄድና እንፈልጋለን አሪፍ ክሎዝ ኤንድ አውትፊት። ከዛ በኋላ ወደ እንትን እንሄዳለን፣ ወደ ጂም። ያው ወደ ጂም እንሄዳለን። ቦክስ እና ቤትም አለ የቦክስ እንትን ሄጄ ነበረ። የቦክስ መደብደቢያ ምንድን ነው የምትባለው? ያ ሳኮዋ። ያ ፕላስ ደግሞ ከዛ ውጭም ቦክስ ተዘወትራለህ። ከትሬዲንግ ጋር ምን ያገናኛቸዋል? ኮመንት ኦኬ። ከትሬድ ጋር የሚያገናኘው ምንድነው? አሁን ለምሳሌ ቱዴይ ሎዝ አደረኩ አለኝ እዛ ላይ ነው የምወጣው። ኦኬ ጀስት ቀልድ ነው። ኦኬ አይ ፊልም ላይ አይቼው ነበር የነገር ይሰራል ማለት ነው። ያ ኖ ጀስት ቦክሲንግ ከአትሌቲክስ ቀጥሎ አንዱ ኢንትረስቲንግ የሆንኩበት ስፖርት ነው። ያው ሄጄ ሪንግ ላይ ቦክስ ማድረግ አልፈልግም፣ ግን ስኪሉ እንዲኖረኝ እፈልጋለሁ። ሰልፍ ዲፌንስ የሚባለው ስኪል ፕላስ ደግሞ ቦክሲንግ በጣም ሁሉንም ነገሮች ያማከለ ነው። ቦዲ በሙሉ ነው የሚሰራው። በቃ ፉል ቦዲ ወርክአውት ነው የምታደርገው እና ያ ነገር ደግሞ የሆነ ሰስቴንሊ ያለህን ቦዲ በደንብ ሼፕር እንድታደርግ ያደርጋል። ፕላስ ደግሞ ቅድም እንዳልኩ ራሱ ይመጣዋል ያለህን ስትሬስ ያለህን መጥፎ ነገር አለ ጭንቀት ምናምን እዛ ላይ ሄደህ ታወጣዋለህ። ኢትስ ጉድ ዩ ኖ ላይክ በፖዚቲቭ ዌይ ነው ራስን እያራጋ ያለው እና ከዛ ወይ በጣም አሪፍ ነው። ፕላስ ደግሞ ስኪሉን በጣም ደስ ይላል። የሆነ ሞር ዲሲፕሊን እንድትሆን ያደርጋል ስኪሉ። ያን ያክል ስኪል ደውኛ አይደለም ግን ይሄን የማወራው ጀስት በጣርኩት በሞከርኩት ልክ ነው። ቦክስ ላይክ ከሌሎቹ ስፖርቶች እንደ ቦክሲንግ መረጥ? ሌላም ስፖርቶች ይመችኛል። አሁን ፎር ኤግዛምፕል ጁጂትሱ እንደዚህ በሞክራቸው በጣም ደስ ይለኛል። ስፖርት ላይ የትኛውም ኤክሰርሳይሶች ላይ ኢንትረስት አለኝ። የሆነ አይጉዳህ እንጂ አንተን ሞር ቢልድ የሚያደርግና ዲሲፕሊን እንድትሆን የሚያደርግ ነገር ከሆነ
እኔ ይመቸኛል። ግን ያው ቦክስም ደግሞ የተመቸኝ ምንድነው ጋርደን አየሁት። ለምን ቦክስ ማላረገው እዚህ ጋርደን? ከዛ ጠዋት ላይ ስነሳ ለምን ቦክስ ትሬኒንግ አላረገው ያሰበው ሳስበው ሳይስ ይቻላል why not? ከዛ በኋላ አስገባው። ምክንያቱም ይሄ ነገር ምን መቼ መሰለ ከድሮ ጀምሮ ልምድ ሆኖ ቢልድ ያደረኩት ነው። ቤቴ እኔ ራሴን ጂም ሰርቼ ነበር ኦልሞስት ከዛሬ 4 አመት በፊት በቆርቆሮና በእንጨት አርግቼ በኮዳ ላይ ሲሚንቶ ተጠቅቄ ምናምን ነገር ሰርቼ ነበር። ግን እሱ አያምም ማለት ላይክ እጅ ላይ ምናምን ነገር ቦክስ አይደለም የሰራሁት ላይክ ዳምፔል ምናምን ነበር የሰራሁት። ኦኬ ዳምፔል ሰርቼ ቤቴ ውስጥ ተጠቀም ነበር። እነዚህ የሆነ ቤቴ ውስጥ የሆነ አክቲቪቲ ማድረግ በፊቱ ጀምሬ ይዤ መጥቶት ልምድ ነው። አሁን ላይ የቦክስ አስገባው እንጂ ያው ስፖርቱ ላይ ነው ሞር ልምድ እንዲኖረኝ የምፈልገው ማለት ነው። ፕላስም ይዤውም የመጣሁት አንድ ፈኒ ጥያቄ ልጠይቅህ። ኦኬ ሜቢ ፈኒ ከሆነ አንተ ጋር ሲመጣ ለምሲ ከሁለት አንዱ በጣም የሚከብዱ ነገሮች ምረጥ ብትባልና የመጀመሪያው አማራጭ ሉዝ ማድረግ ትሬድን ነው። ሁለተኛው ደግሞ በፓንች መመታት። ትሬድ ላይ ሉዝ ማድረግንና ቴኪንግ የፓንች በቦክስ መመታት ልዩነት አለው። አለሴት በጣም ትልቅ ሰው ከሆነ ሉዝ ማድረግን መርጣለሁ። ምክንያቱም ገንዘቡን መመለስ እችላለሁ። በኋላ ቢደባልቀኝ እስቲ በኋላ እኮ በቃ አንድ ሳምንት ሙሉ ልተኛ እችላለሁ። በዛ ታይም ፔሪድ ውስጥ ስንቴ ትሬድ ቴክ አደርጋለሁ ኢማጂን። ስለዚህ ሉዝ ማድረጉ ነው ያ ኖርማል ዴይ ሎስ ከሆነ ሎስ ማድረጉን መርጣለሁ። ትሬዲንግ ላይ እና ቦክሲንግ ላይ ኮመን የምታደርጋቸው ነገሮች ምንድን ናቸው? ዲሲፕሊን። ቦክሲንግ ላይ አሁን ለምሳሌ ትሬኒንግ ከጀመርኩ በኋላ በጣም ኮቹ ዲሲፕሊን ነው። ፕላስ ደግሞ ትሬኒንግ ወላ እንድንቀር አይፈልግም። አላ ኤቭሪዴይ እንድትመጣ ነው የሚፈልገው። ፕላስ ደግሞ ወርክአውቱ ላይ ራሱ ሞር ቼንጅ ማየት የምትፈልግ ከሆነ ፕሮግረስ ማየት የምትፈልግ ከሆነ you have to be disciplined። ዲሲፕሊን ካልሆንክ እዛው ያለህበት ቦታ ላይ ነው የምትሆነው ማለት ነው። ትሬኒንግም ደግሞ ስንመጣ ዛሬ በጣም አሪፍ ሆነ ሙድ ላይ ሆነ ቀኑ ሙሉ ትሬኒንግ ላይ ስላሳለፍክ አይደለም ኤቭሪ ሲንግል ዴይ የምታደርጋቸው ነገሮች ናቸው at the end of the day የሆነ ትልቅ ቫልዩ ላይ የሚደርሰው ማለት ነው። for example አሁን ለምሳሌ ዛሬ 4 ሰዓት ትሬኒንግ ላይ ከተቀመጥ the next 5 hour ከተቀመጥ the next 3 hour ከተቀመጥ ያ ተደራግሞ ነው በኋላ ላይ ቫልዩ የሚመጣው እንጂ ኖ የአንድ ወሩን በሙሉ ተርቀምቀም ማድረግ እንጂ 2 ቀን ሳልተኛ ትሬኒንግ ላይ ልቀመጥ ካልክ አይሆንም። በአንድ ጀምበር ሁሉም ነገር አይመጣም። ያ የግድ በቃ ቢልድ ልታደርገው የሚገባው from the scratch በዲሲፕሊን ነው። ትዕግስተኛ ልትሆን ይገባል። ያንን ነው እኔ የተማርኩት። እኔም አሁን በጣም ትዕግስተኛ ነኝ፣ በጣም ዲሲፕሊን ነኝ ብዬ ራሴን መጥራት አልችልም። በጣም አንዳንድ ጉድለቶች አሉብኝ የማውቃቸው ኢቭን ስቲል ፊክስ ማድረግ የምፈልጋቸው ነገሮች አሉ። ስለዚህ እኔም ራሴ ፕሮግረስ ላይ ነኝ ያለሁት። የሆነ የተሻለ ቦታ ላይ ደርሼም አይደለም ያው እኔም ትንሽ ነገር ነው የተሻለ ያደረኩት እንጂ ሁላችንም ሴም ነን በየትኛውም ስታፍ ላይ ማለት ነው። በትሬኒንግ ላይ ሊሆን ይችላል፣ በስፖርትም ላይ ሊሆን ይችላል። ያልጠበቅኩት የቦክሲንግ ጂም መሄዳችንን ቀጥለናል። ብዙ ሰዎች ኋላ ተቀምጠው የሚያደርጉትን ነገሮች ብቻ ነበር የምናየው። ነገር ግን ይሄ ወጣት እንደ ስለታማ ቢላ ሁልጊዜ በጥንካሬና ልክ እንደ ቦክሰኛ ደግሞ ባይበገሪነት እየቀጠለ ነው። ቀጣይ ወደምንሄድበት ትሬዲንግ የሚሆነንን ጫማና ልብሶችን የምናገኝበት ስቶሬድን እንዲሁም እዛ ገዝተን ኦኬ አሁን ናይኪ ስቶር ነን ያለ ነው ከአሌ ጋር። ነገር ግን ላይክ ሙሉ ለሙሉ መቅረጽ ስለማይቻል አንዳንድ ፉቴጆችን ማስቀመጥ አልቻለም ነበረ። ኦኬ አሁን ከሞል የተወሰነ ልብሶችን ሾፕ አድርገን እየወጣን ነው ለጂም ይሆን። ስለዚህ ቀጥታ ከዚህ በኋላ ወደ ጂም ነው የምንሄደው። ከዚህ የተወሰነ ወርክአውት አድርገን እራት እንበላለን። ምን ትላላችሁ? ስቴይ ቲዩን። በጣም ጸዴ ነገሮች ነው ከዚህ በኋላ ያሉት እንደው ያ ሌትስ ጎ ጋይስ።
በጣም ሰርፕራይዝ ያደረገኝ ነገር ቢኖር ጂም ውስጥም በጣም ሲሪየስ ነው። ምንም አይነት ኢጎ የለበትም። ምንም አይነት ሾው ኦፍ አያደርግም። ዲሲፕሊን ሆኖ የሚሰራው ልክ ትሬድ ካለው ጋር ተመሳሳይ ጉልበት ማለት ነው። Amazing. See this guy, guys. ሰብቀለጠ አልበላም አልጠጣም ብዬ ወፈርኩትን ሰውነት ዋው አሜዚንግ ሴሽን ነበር ጋይስ። ሙልቅልቅ ነው ያለው። ይሄ ከባድ ዴሊ ሩቲን ነው ማለት ስላችሁ አይግባ ኦልሬዲ። ትሬዲንግ እንዴት ነበር? ቦክስ ቃላት የለኝም። I have no words. እንዴት እንደ ሲፈን እንደራውጭ I don't know. Playing this kind of game. Bro, it's huge. በጣም ደስ የሚል ቤት ነው። በጣም በዛ ላይ አሪፍ ኮች ነው ያሉት። ነፍሴ እስክትወጣ ነው ያሰራኝ። ስቤ ቀላልጣለች። አሁን ኮሬው ተበልሻለሁ። አዲስ አበባ ነገር ወደ ስራ ነው። ጸደይ ነው። ታንክ ዩ። የሚገርም ወርክ ነበር የሰራው ጋይስ። ቤዚክሊ በጣም አሪፍ የሆነ ኮች ነበረ። ፕላስ ደግሞ ወርክአውቶቹ በጣም ደስ ይላሉ። አሁን በደንብ መብላት ነው የምፈልገው አይደል እንዴ? ኦልሬዲ በቃ ሞተናል። ያ አለጥ ያ ሌትስ ጎ ጋይስ። አሁን ጥሩ ቪው እንዲሁም ያመጣውን ጉልበት የሚተካልን ምግብ ለመመገብ አመራን። ጥሩ ምግብ ደስ ከሚል መስተንግዶ ጋር ባህላዊ ጭፈራን ጨምሮ ነበር ያገኘ ነው። ከጧት ጀምሮ እስከ ማታ ድረስ ያለውን የቀን ውሎ በሙሉ አይተናል። ያለውን ትኩረት፣ ዲሲፕሊን፣ ለእምነቱ ያለው ነገር ካየነው በላይ ብዙ ይናገራል። በስተመጨረሻም አንድ ጥያቄ ጠየቅ ነው። ይህንን ስራ ዛሬ ለሚጀምር ለአዲስ ሰው ምን አይነት ምክር ሰጠዋለች ብለን። በዚህ አጋጣሚ ይህንን ቪዲዮ የተመለከታችሁ ሰዎች አንድ አድቫይስ ልሰጣችሁ ፈልጋለሁ ስለ ፎሬክስ ትሬዲንግ። ፎሬክስ ትሬዲንግ በጣም ትልቅ ኢንዱስትሪ ነው። በቀኑ $7 ትሪሊየን ሙቭ የሚያደርግበት ትልቅ ኢንዱስትሪ ነው። ግን በዚህ ፎሬክስ ኢንዱስትሪ ላይ እኔ ፕሮፊታብል የሆንኩበት ሪዝን እንዴት ነው? ጊዜ ሰጥቼ በማንበቤ እና ያንን ነገር ኤክስፒሪየንስ በማድረግ ነው። ምክንያቱም እዚህ ኢንዱስትሪ ላይ ምንም አይነት ኖሌጅ ሳይኖራችሁ፣ ምንም አይነት ኤክስፒሪየንስ ሳይኖራችሁ ኢንቨስት የምታደርጉ ከሆነ ገንዘባችሁን ሉዝ የማድረግ ፕሮባቢሊቲያችሁ ሰፊ ነው። ስለዚህ እዚህ ኢንዱስትሪ ላይ ግን ኮንሲስተንስሊ ፕሮፊት ለማድረግ የግድ ዴዲኬሽን እና ኖሌጅ ይፈልጋል። ያንን ነገር የምታሟሉ ከሆነ ደግሞ እንደዛ ፕሮፊታብል የመሆን ፕሮባቢሊቲያችሁ ይጨምራል ማለት ነው። ስለዚህ እኔ ወደዚህ ኢንዱስትሪ የመጣሁበት እያንዳንዱን ዶክመንታሪ ሰርቼ ፖስት አድርጌቻለሁ እንዴት ወዴት እንደመጣውና ከምን እንደተነሳውም ጭምር። ስለዚህ ሁላችሁም በዚህ ሞቲቬትድ እንደምትሆኑና ራሳችሁንም ሞር በደንብ እንድትሰሩ ሄልፕ ያደርጋችኋል ብዬ አስባለሁ። በተጨማሪ እኔ በየቀኑ አፕዴት የማደርጋቸው የትሬዲንግ ስትራቴጂዎችን ፕላስ የትሬዲንግ አፕዴቶችን የምትፈልጉ ከሆነ ሊንክ ዲስክሪፕሽን ቦክስ ላይ ያስቀምጥላችኋል። ኦር ደግሞ ኤክስ ስናይፐር ብላችሁ ማግኘት ትችላላችሁ። ከዛ ባለፈ በቀጣይ ብሎግ አብረን እስከምንገናኝ ድረስ መልካም ጊዜ ነው ላችሁ ለሁላችሁም። ሌትስ ጎ